20%። ከዛ how much ብር did the car cost? መኪናው ስንት ብር ነው ያወጣው? ክፍል ስድስት ሰበትፍ ስምንት ተማሪዎች ሂሳብ ከብስራት ጋር ይሁንላችሁ ጓደኛ። ፕሮትራክተርና መስመር ይዛችሁ በእጃችሁ ጥቁር ሰሌዳው ላይ ሁሉም ይመልስላችሁ። አሰልጣኝ ቢስራት አለች ከጎናችሁ ሂሳብ ከብስራት ጋር ሂሳብ ከብስራት ጋር። ሃይ ጋይስ ሰላም እንዴት ናችሁ? የዩቲዩብ ባህን ቤተሰቦች ዛሬ የምናየው የስምንተኛ ክፍል ጥያቄዎችን በጋራ እናያለን። የዛሬው ጥያቄያችን ምንድነው? የመጀመሪያው ጥያቄያችን ምንድነው? ማን ሴልስ ካር ፎር ብር 8,000 with what? With a profit 20%. Then we can find how much birr did the car cost? The car cost ይምሩናል። ያጋችን ምንድነው? a man sells car for ብር 18,000 with a profit. a man sells car for ብር የሆነ ሰውዬ ምን አደረገ? በ18,000 ሴልስ መኪና ከዛ ምድር with profit ያተረፈው ስንት ነው? 20% ነው። 20%። ከዛ how much ብር did the car cost? መኪናው ስንት ብር ነው ያወጣው? የሚለውን ነገር እናያለን። በጣም ቀላል ነው ስለማለት ብዙ ነገሮች አሉ። አተም ምንድን ነው እናደርገው? ሌት እንበል ማለት ነው። ሌት so you can change another marker. ሌት እንበል። ከዛ ምን እናደርገው? x is equal to cost price ኮስቱ እሱ ያወጣው ማለት ነው። ኮስት ፕሬስ is equal to ፕሮፊት እዚህ ጋር አለ ትርፉ ማለት ነው። ፕሮፊት is equal to ሴሊንግ ፕሮፊት is equal to ሴሊንግ አለ ሴሊንግ prices is equal to cost price times price ከዛ ኦቨር ኮስት ፕራይስ ማለት ነው። ኮስት ፕራይስ ቀጣምን ነው። ፕሮፊታችን ስንት ነው? 20% ነው። ፕሮፊታችን 20% ነው። ቀጣ በቃ ማስገባት ነው። ሳብስቲቱሽን ማለት ነው። ሳብስቲቱሽን ኦቨር ኤ ማለት 100 ማለት ነው አይደል? ፐርሰንት ማለት 1/100 ማለት ነው። ስለዚህ እዚህ ኳልሱ ብለን ምንድን ነው ያለው? ሴሊንግ ፕራይስ ስንት ነው? ሴሊንግ ያለው እዚህ ጋር አለ እኮ 18,000 ኦቨር the car cost እናውቃለን ስንት እንዳወጣላት እንኳ። ስለዚህ ምንድን ነው ያለው? ቫሪያብል እናስገባለን። ማና ቁጥር x ሊሆን ይችላል y ሊሆን ይችላል የፈለጋችሁ። ስለዚህ እኔ x ፈለኩ፣ እናንተ y ከፈለጋችሁ x z ትችላላችሁ። ስለዚህ ምንድን ነው ያለው? ክሊክ ሎስ እናደርጋለን በቀላሉ። ከዛ ምንድን ነው የምናደርገው? ከፈለጋችሁ ይሄንን ተከፋላችሁ 2/10 ለዚህ ኳልሱ 18,000 ኦቨር ኤክስ አለ። ከዛ ምንድነው ይሄ 90,000 መጣ 90,000 መጣ 90,000 መጣ። ሁለት ሲካፈል ይሄ በሁለት አንድ ነው፣ በሁለት 5 ነው። ይሄ ማለት 1/5 እኩል ይሆናል
18000 ኦቨር ኤክስ ነው ያለን። ፍሪ ክሮስ እናደርጋለን። 1 ታይምስ ኤክስ is equals to 5 ታይምስ ዋት 18000 እናደርጋለን። 1 ታይምስ ኤክስ ኤክስ ነው is equals to a ነው 90000 ይመጣል። 90000 ይመጣል። ስለዚህ ምንድነው 90000 ያለ ከዛ እዚህ ጋር ምንድን ነው x + 5 is equals to ምንድነው 10 x + 5 90000 ያለን 90000 x + 5 ይሄ በጣም ጥሩ ከሆነ ክሪስ ክሮስ ነው ያደረገው እዚህ ጋር። ስለዚህ ምንድነው እዚህ ጋር በውስጥ አዋቂነት አንድ x አለች ስለማይጻፍ ነው x ተባለው። ስለዚህ ምንድነው x + 5 ምንድነው 6x አይደል? ከዛ ምንድነው 90000 ያለን ኦቨር 6 አለን እናጣፋለን። x ነው የፈለግነው። ስለዚህ ምንድነው x ስንት ነው? 90000 ለ6 እናካፍ ስንት ይመጣል? 15000 ብር 15000 ብር ይመጣል። ይሄ 15000 ብር እንዲህ ብለን እናስቀምጠው መቼም ቢሆን ማለት ነው። እኛ ምንድነው የተጠየቅነው? the car cost ስንት ብር እንዳወጣ አይደል? how much did the car cost ለምንድነው 15000 ብር ኮስት ነው ያወጣው ማለት ነው። ይሄ መኪና የዛሬ ክላሳችን ይመስል ነበር። thank you hey grade 6 to 8 yeah new level መርከብና መስፈር ከሳይዳችሁ ብስራቱ ተር ሁሉ ያስተምራችሁ ጂቡ 6 ጋሚት ከብስራተ ቶራ Mathematics with ብስራቱ ቶራ 8 ክፍል ሂሳብ ከብስራተ ቶራ Mathematics with ብስራቱ ቶራ አስፈላጊን ወና let's go Mathematics with ብስራቱ ቶራ